መርጌታ የጸሎት ያድርጉና ግስና ውረድ ካህን ካለ ጸሎት አድርጉ ግስና ውረድ ይሰማል እንታ ይሰማል ጸሎት የሚያደርግ ካህን ካለ ያድርጉማ እሺ ባህረነ ይሳለን እግዚአብሔር በሰላም የዋሉ ስላሶች በሰላም ያሳድሩን ጉባኤ ነቢያትን በህሊና ጉባኤ ሐዋርያትን በአካል ተገኝቶ የባረከ አምላክ እኛንም የአባታችን ጉባኤ ባርክልን ዘንድ አቡነ ዘበሰማያት ብለን ስሙን እንጠራዋለን አበተለ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ አሜን እሺ ልጀምር መርጌታ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሰማንያ አሐዱ መጻሕፍትን እንዲጀምሩና የግስ አርዕስቶችን እንጀምራለን የግስ አርዕስቶች 8 ወገን ናቸው ማን ናቸው ቢሉ ቀተለ ቀደሰ ተንበለ ባረከ ማኅረ ይህም የራሳቸው ሰራዊቶች አሏቸው የቀተለ ሰራዊቶች ሀቤተ ቴከሰ ሰኮተ ናቸው የቀደሰ ሰሩየ ግን አንድ አንገለገ ብቻ ነው የተንበለ ሰራዊቶች ቀባይ ወጠ ቀንጦ ሰጠ ዘርዝየቀ ናቸው የባረከ የክህለ ግን ራሳቸውን ከመሳሰለ በስተቀር ሌላ አምል ያለው ግስ አይገኝላቸውም የማህረከ ሰራዊቶች አንቃይደዎ ሰካይለዎ አናሐሰየ ናቸው የሴሰየ ሰራዊቶች አሌለየ አቅዜዘየ አንጌገየ ናቸው የጦመረ ሰራዊቶች አልሆሰሰ አክሞሰሰ ሶርየመ ጎርየመ ናቸው አዕማደ አርዕስት የሚባሉ ቀለማቶች 5 ናቸው ማን ናቸው ቢሉ ቀተለ ተቀትለ አቅተለ ተቃተለ አስተቃተለ ናቸው እሊህም በአማርኛ አድራጊ ተደራጊ አደራራጊ ተደራራጊ አደራራጊ ይባላሉ 10 አንቀጽ የሚባሉ 4 ናቸው ማን ናቸው ቢሉ ተነአየ ናቸው እነዚህም በግዛቸውና በራባቸው በሳደሳቸው ይነገራሉ ግን በተለየ በካይብ ይነገራል የዚሁም ማስረጃ ኑፈር ወንእቱ በሰላም ያለውን ይመለከታል ግስ የሚያስጀምሩ ቀለማቶች 5 ናቸው ማን ናቸው ቢሉ ግዝ ራብ ሐምስ ሳድስ ሳብ ናቸው አነሳሳቸውም በግዝ ቀተለ በራብ ባረከ በሐምስ የሰየ በሳድስ ክህለ በሳብ ጦመረ ናቸው ግስ የማያስነሱ ቀለማቶች 2 ናቸው ማን ናቸው ቢሉ ካይብ ሳልስ ናቸው የዚህውም ማስረጃ ሆረቲሃ ይላል እንጂ ሁረቲሃ አይልም የግስ መዳረሻ ቀለማቶች 2 ናቸው ማን ናቸው ቢሉ ግዝና ሐምስ ናቸው በግዝ ከአንስቶ እስከ ፐ ያለው ግስ ነው ሐምስ ግን አንድ ይቤ ብቻ ነው
ይቤማ ነባር አንቀጽ አይደለምን ቢሉ ካላዩን ዘንዱን ትእዛዙን ይዞ ስለተገኘ ነው። ሁለት ቀለም ሆኖ በግዕዝ ተነስቶ በግዕዝ የደረሰ ይኸውም የጠበቀ መረን፣ ቆረን፣ ነደን፣ ጠበን የመሳሰለ ግስ በቀተለ ቤት ይወርዳል። ሁለት ቀለም ሆኖ በሐምስ ተነስቶ በግዕዝ የደረሰ ይኸውም የላላ፣ ኤለን፣ ኤመን፣ ሴመን የመሳሰለ ግስ በቀተለ ቤት ይወርዳል። በካላዩ ይን ይጨምራል። ዘንድና ትእዛዙ በሳልስ ይዘምታል። ንዑስ አንቀጽ ሳድሱ እንጂ ሳልስ አይሆንም። ሳድስ ቅጽሉና መስም ቅጽሉ በመጥበቅ ቀደሰን ይመስላል። ሁለት ቀለም ሆኖ በሳብ ተነስቶ በግዕዝ የደረሰ ይኸውም የላላ፣ ሆረን፣ ቆመን፣ ጾመን የመሳሰለ ግስ በቀተለ ቤት ይወርዳል። በካላዩ ውን ይደርባል። ዘንድና ትእዛዙ በካይብ ይዘምታል። ንዑስ አንቀጹ እንደ ቀተለ፣ ሳድስ ቅጽሉ እንደ ቀደሰ ነው። በቀተለ ቤት በወ በክህለ ቤት በው የተነሳ ግስ ዘንድና ትእዛዙ ይዘልቃልም ይጎርዳልም። በቀተለ ቤት የወስ ማስረጃ ወለደ ብሎ ይውልድ ይላል። ይህ ሲዘልቅ ነው። ሲጎርድ ግን ይለድ ይላል። በክህለ ቤት የው ማስረጃ ውህደ ብሎ ይውህድ ይላል። ይኸውም ሲዘልቅ ነው። ሲጎርድ ግን ያሃድ ይላል። በቀተለ ቤት ሐናአ መዳረሻ የሆኑበት ግስ በዘንድ በትእዛዙ የመዳረሻውን ተከታይ ራብ ያደርጋል። ያሃ ማስረጃ መርሃ፣ ይመርህ፣ ይምራህ ይላል። የኤ ማስረጃ መጻ፣ ይምጻ ይላል። በቀተለ ቤት ሐናአ ተደራርበው መነሻ የሆኑበት ግስ የዘንድና የትእዛዙ ስርወ ቀለም ግዕዝ ይሆናል። የዚያውም ማስረጃ ሐረየ ብሎ ያሃሪ አዘ ብሎ ያሃዝ አሃደ ብሎ ይእህድ ያሃድ ይላል። በቀተለ ቤት ወናየ በመካከሉ ያሉበት ግስ ዘንድና ትእዛዙ ይዘልቃልም ይጎርዳልም። የወ ማስረጃ ሀለው ብሎ ሀወለ ብሎ ያሐውል ይህውል ይላል። አቤት አወለ ነው። አወለ ብሎ ያሐውል ይላል። ይኸውም ሲዘልቅ ነው። ሲጎርድ ግን ይሁል ይላል። የየ ማስረጃ ሀየሰ ብሎ ይሄይስ ይላል። ይኸውም ሲዘልቅ ነው። ሲጎርድ ግን ይህስ ይላል። አቤት ይህስ ይላል። በቀተለ ቤት በሃና በአ የተነሳ ግስ የዘንድና የትእዛዙ ስርወ ቀለም ግዕዝ ይሆናል። የሃ ማስረጃ አየለ ብሎ ይሄይል ይላል። የአ ማስረጃ አዘዘ ብሎ ያዝዝ ይላል። ወናዬ መዳረሻ የሆነበት ግስ ይጎርዳል እንጂ አይዘልቅም። የወ ማስረጃ ሐወለ ብሎ ይሄውል ሐወለ ብሎ ልጨርሳት ነገ እንቀጥላለን። ግሱን በለው። ግሱ ይውረድ። እሺ ሀለሃ ወደረ ያለ ይወድራል ይወድር ዘንድ ይወድር ሀለሆት ይወድር ዘንድ ያለ ይወድር ዘንድ
ይሰማል? ሌላ የያዘ ግስ አለ እንዴ? አለ። ሌላ ግስ የያዘ ሰው አለ? ሌላ ግስ የያዘ ካለ በሉ። በል ሀረሃ ወደረ በል። ክፈተው ይሰማል? ሀረሃ በል። ሀለሃ ወደረ። ሀረሃ ወደረ ያህል ይወድራል ያህል ይወድር ዘንድ ያህል ይወድር አለ ህይወት መወደር ህዶ ሀላይ የወደረ ህሎሃን ሀላሃያን የወደሩ ህልት ሀላሂት የወደረች ህሎሃት ሀላሃያት መልህ መስተህልህ ባዕድ ቅጽል መልሃን መስተህልሃን መስተሃልሃን በብዙ መልህት መስተህልት መስተሃልት ለሴት መልሃት መስተህልሃት መስተሃልሃት ለብዙ ሴቶች አራሂት መድበል እላህ ዘመድዘር እላሃት በብዙ ምህላህ ባዕድ ዘር ምህላሃት በብዙ ሀለሃ ወደረ መሰክራለሁ የለውም። ለህሃ ቀዳ ለህሃ ቀዳ ይቀዳ ዘንድ አይሰማም። ለህሃ ቀዳ ጌታ ዮናስ በል ለህሃ ቀዳ ይቀዳን ይቀዳ ዘንድ ይቅዳ መልሰው ለህሃ ቀዳ ለህሃ ቀዳ ይቀዳል ይቀዳ ዘንድ ኢላህ ይቅዳ ላህወት ለህይወት ላህወት መልህ ልሁህ ላሃሄ የቀዳ ልሁሃት ለሃያን የቀዱ ልሁሃት ለሃያት የቀዱ ልሁሃት ለሃያት የቀዱ መልህህ መስተልህህ መስተላህህ ባዕድ ቅጽል መልሃን መስተልሃን መስተላሃን ለብዙ መልህት መስተልህት መስተላህት ለሴት መልህሃት መስተልሃት መስተላሃት ለብዙ ሴቶች ለሃት መድበል ለሃ ዘመድዘር ምልሃህ ባዕድ ዘር ምልሃሃት በብዙ
ምስክር አለው የለውም? ዘያልህሃ ለትዝህርቱ ያነድዳ ለእሳት ተንከባከበ ላይልሃ ላይልሃ እንግዲህ ታሪክ ለትኩራትን የሚታበዩ ሰዎች ሁሉ በትምህርትም የሚኮሩ በሀብትም የሚኮሩ በግዝፍ በማንኛውም ነገር ትዕቢት የሚያሳዩ ሰዎች ሁሉ ከራሳቸው እሳት ያነዳሉ። ምክንያቱም ዲያብሎስ በ99 ነገደ መላእክት ላይ ኮርቶ ነበረ። ኩራቱም እንደምን ነው ብትሉ ጌታችን ኢየሱስ ክርስቶስ መላእክትን ፈጥሮ ተሰወረ። ማይቴ መጻይነ መኑ ፈጠረነ ወበሪስነ ተፈጠርነ ማይቴ መጻይነ፣ ከወዴት ተገኘነ ማንስ ፈጠረን ብለው ሲፋጁ ቢያይ ፈጣሪ ጠፋ። አነ ፈጠርኩክሙ እኔ ፈጠርኳችሁ አላቸው። በዚህን ጊዜ ጌታ ተቀይሞ ወደ እንጦርጦስ ጥሎታል ዲያብሎስን። ስለዚህ የሚኮራ ሰው ሁሉ የዲያብሎስን በረከት ነው የሚያገኝ። መኩራት አይገባም፣ ትሕትና ነው እንጂ ነው የሚል ጌታችን ኢየሱስ ክርስቶስ። ለትሕትና 12 ሐዋርያትን ጎንበስ ብሎ እግራቸውን አጥቧል። እግራቸውን አጥቦ ግበሩ ከመከመዘ ለወንድሞቻችሁ እንደዚህ አድርጉ ነው ያለ። ቅዱስ ሚካኤል ግን በትሕትናው የዲያብሎስን ስልጣን ተረክቧልና ልጆች ወንድሞቼ ትሕትናን የመሰለ የለም፣ ፍቅርን የመሰለ የለም። መጻሕፍትን ማወቅ ነው። የአሁን ጊዜ ምስክርን መተረክትተው የአሁን ጊዜ ልጆች የቅኔ መምህራኖች ምስክር ጥለው ዝም ብለው ነው የሚሄዱ። ዋነኛው ታሪኩን ከ80 መጻሕፍት ውስጥ ስላለ ማወቅ ያስፈልጋል። ምስክር አንዳንድ ምስክር እያስተረካችሁ ነው መሄድ። ሄድ በለ ላይልሃ ራሰ ላይልሃ ይረሳል 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 ይረስ ዘንድ ኢላህልህ ይራስ ኢላህልህ ይራስ ላይልሆ ላይልሆት መራስ 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 ሉሉ ላይላሂ የራሰ 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 ሉሉሃን ላይላህያን ሉሉሃን ላይላህያን የራሱ የራሱ ልዕልት ላይላሂት የራሰ ልዕልት ላይላሂት ሉሉሃን ላይላህያት የራሱ 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 መላይልህ ባዕድ ቅጽል መላይልሃን በብዙ መላይልህ ለሴት መላይልሃት ለብዙ ሴቶች ላይላሂት መድበል ልህላሄ ጥሬ ዘር ልህላሄያት በብዙ ልህልህና ጥሬ ምዕላድ ልህልህናት በብዙ ምልህላ ባዕድ ዘር ምልህላያት በብዙ ላይልሃ ወይ ቆር እንከ ርስነ ጥብዓት ሆሙ በእንተ ልህልና ሆሙ እንዲል ለእመ ልህልዋ ኮነ አውታረ መሰንቆ ይጠፍ ቃናሁ ላላ በእንተ ልህላሄ ህሊናሁ እሺ በልድ እድበል በእንተ ልህላሄ ህሊናሁ ዋኮሰ በእንተ ድካመ ሥጋሁ ዘንጋ ረሳ እሉ ወደው ኮኑ ልህሉሃነ ዛለ ታከተ። እሺ ቀጥል። ወይ ቆርር እንከ ርስነ ጥብዓት ሆሙ በእንተ ልህልና ሆሙ ለመሉሉሃ ኮነ አውታረ መሰንቆ የሚለውን አንዷን ሞክራት። አውታረ መሰንቆ ከላላ ቃናው ዜማው
ቅጡ ይጠፋዋል። ምንም መጨረሻ እስከ መሰረቱ መሰረተ ቢስ ይሆናል። አዝማሪ አውታረ መሰንቆውን ደንበኛ አድርጎ ወይም ደግሞ ክራር የሚመችው ክራሩን አሳምሮ መዓዛ ጣዕም እንዲሰጥ ካላደረገ የሰውን ሕሊና ሊስብ አይችልም። መምህራን፣ ካህናት፣ ሊቃውንት፣ መዘምራን፣ ዲያቆናትም ትሕትና ኑሯቸው ፍቅር ኑሯቸው የእግዚአብሔርን ምስጢር አራቀው አትተው ወደ ልዑለ ባሕርይ ክርስቶስ ምዕመናኑ እንዲሳብ አድርገው ወደ አምልኮተ እግዚአብሔር ካልመለሱ ምዕመናንን ሊያስተምሩ አይችሉም። በጠብ በፉከራ በማባረር አይደለም። እንግዲህ አንገታቸውን ሰጠው ሰማዕታት በእሳት ተቃጥለው ሰውነታቸውን እንደ በቢላዋ እንደ ሽንኩርት እንደ ጎመን ተከትፈው ሐዋርያት ቁልቁል ተሰቅለው አቆማዳ ወጠው በቀኖት ተቸንክረው በመስቀል ተሰቅለው መስዋዕት ሆነው ነው ዓለምን ያሳመኑ። እኛም የነሱን ትሕትና የነሱን ፍቅር ሳንላላ ጠበቅ ብለን ሃይማኖታችንን በጾም በጸሎት ወደ እግዚአብሔር ምዕመናንን መመለስ አለብን እንጂ እየላላን አንድ ጊዜ ወደ ምዕመናን አንድ ጊዜ ወደ አምልኮተ ጣዖት አንድ ጊዜ ወደ አምልኮተ እግዚአብሔር መሆን አይገባም ሲል ነው። ያ አውታረ መሰንቆ ላልቶ ቃናውን እንዳጣው መምህራንም ቃና ማጣት የለባቸውም ሲል ነው። አንዳንድ ታሪክ እየሰማችሁ እንድትሄዱ ብዬ ነው። ቀጥል። ለእሳ አልጫ ሆነ ይለስ ይሆናል የልሳ ይሆን የልሳ ይሆን ለሲሆን መሆን ልሶ ለሳሂ የሆነ ልሶሃን ለሳሃያ የሆኑ ስት ለሳሂት የሆነች ሶሃት ለሳሃያት የሆኑ መስተልስ መስተላስ ባይድ ቅጽል መልስሃን መስተልስሃን መስተላስሃን በብዙ መልስት መስተልስት መስተላስት ለሴት መልስሃት መስተልስሃት መስተላስሃት ለብዙ ሴቶች ለሳይት መድበል ለሰዓት ሳቢ ዘር ለሰዓታት በብዙ መልሳ ባይድ ዘር መልሳሃት በብዙ ለስክ ዘመድ ዘር ለሰዓት በብዙ ለስሃ ወቀስሚ ልሳሃትየ በፍቅርኪ ጽየው እንዲል ወእመሰ ጽየው ለሳ በምንት እንከ ይቄስምዎ እንዲል ትለስህ ምክሮሙ ለጠቢባን ብላሽ ሆነ ለሳ ኃይልየ ወደክመ ብረክየ በጸሎትከ አለቀ ይትልሳ በእበድከ ሳተ አልስ ህምዘ ዘከአወ ቀታሊ አጠፋ ዘነበበ በከመ ረከበ ያለስ ርሶ ጎዳ አስነጎረ አጎሳቆለ አጋንንት ያልስህክሙ እግዚአብሔር አጠፋ በሃይማኖተ ዚያሁ አልሳ ኩሎ መዋቅህቲሁ ሰበረ ይትልሳ እንዘ ትሜጽር አለፋጨቀ ለምንት ይለስህ እጓላ ቅድመ ማይደ እግዚኡ ተቅበዘበዘ። አንዷ እዚህ ውስጥ እንተረከላችሁ በምንትን ከይቄስምዎ ለመኮን ጨው አልጫ ቢሆን በምን ያጣፍጡታል ነው ያለ። ወንጌል ነው 5 ምዕራፍ ላይ ማቴዎስ አለላችሁ። ጨው ቢያልጭ አልጫ ቢሆን በምን ያጣፍጡታል? ቅመማቱን ሁሉ ግን እሱ
ያጣፍጠዋል። ጨው የሌለው ወጥ አይበላም። ቅመማት ተሰብስበው ከወጥ ቢገቡ በርበሬ ይገባል፣ ሽንኩርት ይገባል፣ ዝንጅብል ይገባል፣ ኮረሪማ ይገባል፣ ቅርንፉድ ምንም ወዘተ ብዙ ነው ሴቶች የሚሰበስቡት ቅመም። ይህ ሁሉ ተሰብስቦ ጨው አሻቦ ካልገባ አይጣፍጥም። ይህ አልጫ ቢሆን ግን በምን ያጣፍጡታል ነው የሚል። እንግዲህ ካህናትን ነው ይሄ ዘለፋ ለካህናት፣ ለመምህራን፣ ለዲያቆናት፣ ለመዘምራን፣ ለምሁራን ነው። ጨው አልጫ ቢሆን በምን ያጣፍጡታል? ሊቃውንቶች ደግሞ አልጫ ቢሆኑ እንዴት አድርገው ምዕመናንን ጨው ቅመማቶች እንዳጣፈጠ ምዕመናንን እንዴት አድርገው ነው የሚያስተምሩ? አንትሙ ብርሃኑ ለዓለም የዓለም ብርሃኑ እናንተ ናችሁ ተብለው ነው የተሾሙ። እነዚህ አልጫ ቢሆኑ አለ። አልጫ ቢሆኑ ማለት አብነት የሚሆኑትን ስራ እነሱ ወደ አምልኮተ ጣዖት እየሄዱ ወደ ስካር ቤት እየሄዱ ወደ መናፈቃን እየሄዱ ወደ ዝሙት ወደ አመንዝራ እየሄዱ ወደ ሌላም ተንኮል ወደ ሟርት እየሄዱ እናስተምራለን ቢሉ ማስተማር አይችሉም። ምክንያቱም አልጫ ሆነዋል፣ በክርስቶስ ዘንድ አልጫ ሆነዋል። ይህን ተጠብቀው በጾም በጸሎት ተወስነው በወንጌሉ ትእዛዝ የሚሄዱት ግን በክርስቶስ ጨው ተጣፍጠዋል። ይሄን የማያደርጉ ሰዎች ግን በክርስቶስ ትእዛዝ፣ በክርስቶስ ጾም፣ በክርስቶስ ጸሎት፣ በክርስቶስ አምልኮት የማይሄዱ ግን አልጫ ሆነዋል ብሎ እየዘለፈን ነው። ሊቃውንቱን ነው የሚዘልፍ ይሄ ቃል እና ከምስክሩ አንዳንዱ እያዳመጣችሁ ተዱ። ለእናንተም ውበት ጸጋ 80 ያህሉ መጻሕፍት እንዳሰሳችሁ ማለት ነው። ሄድ በል ለቅሃ አበደረ ይለቅህ ያበድራል ይለቅህ ያበድር ዘንድ ይለቅህ ያበድር መልሰው ለቅሃ ለቅሃ አበደረ ይለቅህ ያበድር ይልቃህ ያበድር ዘንድ ይልቃህ ያበድር መልሰው ለቅሃ ለቅሃ አበደረ ይለቅህ ያበድራል ይልቅህ ያበድር ዘንድ ይልቅህ ያበድር ለቅሆ ለቅሆት ያበደረ ማበደር ማበደር ልቆ ለቃሂ ያበደረ ልቆሃን ለቃሃያን ያበደሩ ያበደሩ ልቅህት ለቃሂት ያበደረች ያበደረ ልቆሃት ለቃሃያን ያበደሩ መለቅህ መስተለቅህ መስተላቅህ ባይድ ቅጽል ባይድ ቅጽል መለቅሃን መስተለቅሃን መስተላቅሃን በብዙ በብዙ መለቅት መስተለቅት መስተላቅት ለሴት ለሴት መለቅሃት መስተለቅሃት መስተላቅሃት ለብዙ ሴቶች ለብዙ ሴቶች ለቃይት መድበል መድበል ንቃሄ ጥሬ ዘር ጥሬ ዘር ንቃህያት በብዙ በብዙ ንቅህና ጥሬ ምዕላን ጥሬ ምዕላን ንቅህናት በብዙ በብዙ ምልቃህ ባይድ ዘር ባይድ ዘር ምልቃሃት በብዙ በብዙ ምልቃህ ባይድ ዘር ባይድ ዘር ምልቃሃት በብዙ በብዙ ለቃሃ ወዘኢለቅሃ ወርቆ በርዴ እንዲል ይትለቃ ሀጥ ወኢይፈዲ እንዲል ዘይሐንጽ ቤቶ በነዋየ ልቃህ እንዲል ዘይለቃ ወርቆ በርዴ ባራጣ ወርቅ ማበደር መጻፍ አይፈቅድም። አሁን ይሄ ዓለም ያለ በአራጣ በማበደር የአራጣ ገንዘብ እየተቀበሉ በመብላት ጉቦ በመብላት ነው ያለ ህዝቡ። በአራጣ እግዚአብሔር በሰጠው ጸጋ ምዕመናን ድሆችን መርዳት ነው። እንዲያውም ሰጥቶ ቤት መስራት፣ ሰዎችን ማቋቋም፣
ድሆችን ማስጠጋት ነው የሚለው ጌታችን ኢየሱስ ክርስቶስ። ድሆችን ያቀረበ ሁሉ የጎበኘ ሁሉ እኔን ጎበኘ፣ ድሆችን ያበላ እኔን አበላ፣ ድሆችን ያሳደገ እኔን አሳደገ፣ ድሆችን የተንከባከበ እኔን የተንከባከበ ነው ያለ። ስለዚህ ከድሃ ላይ ወርቅ እያበደሩ የሚበሉ ሰዎች በሰማይ የሰማይ ዳባ የምድር አባ ናቸው። እነዚህ የገሃነመ እሳት ራስ ይገባሉ ነው የሚለው። ወርቅ አንተ የምታበድር ከሆነ በለጋስነት ለድሆች መስጠት ይገባሃል። በጊዜው ሰርታችሁ መልሱ ነው እንጂ ይህን ያህል ወለድ አምጡ፣ ይህን ያህል አራጣ አምጡ ካልህ እነዚያ ድሆች ሰርተው ምን አገኙ እነሱ? እና ማበደር አይገባም ብሎ እያመለከተ ነው። ያ ደግሞ ሀጠው ላይከፍል ይበደራል አለ። ለሰም ይኸውልህ አንድ ሰው ተበድሮ ካልመለሰ የዚያ ሰው ወዳጅ አይደለም። ሀጥ ደግሞ በዚህ ዓለም ሲኖር ክርስቶስ ፀሐይ እያወጣለት፣ ፀሐይ ጨረቃ ከዋክብትን እያወጣለት፣ ብርሃናትን ጨለማዎችን እያፈራረቀለት፣ በዝናብ አብቅሎ እየመገበው፣ በፀሐይ አብስሎ እየመገበው ክርስቶስ መኖሩን ሳያውቅ ዝም ብሎ ቋንጃ ሲቆርጥ ደም ሲያፈስ እግዚአብሔርን ሲያስቀይም ይኖራል። ይህ የክርስቶስን ዋጋ አልከፈለም። እንዴት ክርስቶስ 12 አካል ሰጥቶት በዚህ ዓለም ኑሮ ይህን ያህል ሀብት ሰጠኝ፣ አካሌን ሰጠኝ፣ ይህን በብርሃን በጨረቃ በከዋክብት መገበኝ፣ በዝናብ አብቅሎ በፀሐይ አብስሎ መገበኝ ሳይል ክርስቶስ ሳያስብ የኃጢአት ሴራ ሲሰራ ኑሮ ይሞታል። ያን ጊዜ እድል ፈንታው ከማን ነው? ከዲያብሎስ ጋር ነው። ከክርስቶስ ጋር አልሆነም። ምክንያቱም የክርስቶስ የሚፈቅደውን ስራ ስላልሰራ ነው ማለት ነው። ልጆቼ ወንድሞቼ፣ እናንተ አሁን ስታድጉ ትሕትና ይዛችሁ ይህን ግዕዝ ትምህርት የምትማሩ ዓለሙን ልታስተምሩበት፣ በፍቅር በክርስቶስ ፍቅር ዓለሙን ልጠምዱት፣ ዓለሙ በክርስቶስ ወንጌል እንዲዋጅ፣ በክርስቶስ ትምህርት እንዲዋጅ፣ በክርስቶስ ሞቱን፣ ትንሣኤውን፣ ስቅለቱን፣ መቃብሩን፣ እርገቱን፣ ዳግመኛ ወደዚህ ዓለም ምጽአቱን መጥቶ እሱ እንደተነሳ እኛን እንዲያነሳን ማሳወቅና መዋጀት እንዳለባችሁ ነው ይህን ምነግራችሁ። እሺ ቀጥል። ለብሃ ሰራ ይለብህ ይሰራል የልባህ ይሰራ ዘንድ የልባህ ይስራ ለብህ ለቢሆት መስራት ልቡህ ለባህ የሰራ ሃን ለባህያ ሰሩ ይት ለባህት የሰራች ለዋሃት ለባህያት የሰሩ ለሴት መልብህ መስተልብህ መስተላብህ ባይድ ቅጽል ባይድ ቅጽል መልብሃን መስተልብሃን መስተላብሃን በብዙ መልብት መስተልብት መስተላብት ለሴት መልብሃት መስተልብሃት መስተላብሃት ለብዙ ሴቶች ለባይት መድበል ልባ ዘመድዘር ልባሃት በብዙ ወከመ ንዋየ ለብሃ ተቀጠቅጦሙ እንዲል ኦ ክርስቶስ ለባይከነ እምድር ፈጠረ። እንግዲህ ሸህላ ሰሪዋ ማድጋውን የነቃውን ማድጋ የተሰበረውን ቀጥቅጣ ለውሳ በጭቃ አገናኝታ በእሳት ተኩሳ ጠብሳ ጥሩ ሸህላ አሳምራ ጆሮ ያለውን አንገት ያለውን ውበት ያለውን ሰርታ ታወጣለች ማለት ነው። ማድጋው ሲሰበረው ያን የምትቀጠቅጠው እኛም አዳም አባታችን ሔዋን እናታችን በኃጢአት ተሰብረው ነበረ። በኃጢአት ተሰብረው የነበሩትን መድኃኒታችን ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ስጋዋን ለብሶ 9 ወር ከ5 ቀን በማኅፀኗ አድሮ ተወልዶ በጥምቀት አድሶ
እንደገና አዳምን የተሰበረውን ገንቦውን ቀጥቅጦ በጥምቀት ሰርቶ በመስቀል ተሰቅሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ አዳምን ከሲኦል ወደ ገነት መልሶ አድሶ አውጦታል። ያቺ ሻላ ሰሪ ገንቦዋን ቀጥቅጣ እንደሰራችው እንደገና የተሰበረን አዳምን ጌታችን ኢየሱስ ክርስቶስ ደግሞ በጥምቀት በሞቱ በስቅለቱ በትንሣኤው አነሳው፣ ወደ ገነት መለሰው ማለት ነው። ሄድባል ለታ ተጎነጨ የለት ይጎነጫል ይጎነጫል ይጎነጭ ዘንድ ይጎነጭ ይጎንጭ የታ ለቲ ሆት ይጎን መጎንጨት ልቱ ለታሄ የጎነጨ የተጎነጨ ልቷን ለታህያ የተጎነጩ ለታይት የተጎነጨች ለታህያ የተጎነጩ መስተልት ባይር ቅጽል ባይት ቅጽል መልታን መስተልታን መስተላታን በብዙ መልትት መስተልትት መስተላትት ለሴት መልታት መስተልታት መስተላታት በብዙ ለታይት መድበል ለታት ሳቢዘር ለታታት በብዙ እልታህ ባይድ ዘር እልታት በብዙ ለታ ወለትሁ ማየ በአፍሆሙ እንዲል መላተ እልታህ መንፈስ ተአጽፈ እንዲል ስንክሳር ሄድበር ቀጥል ሎሃ ጻፈ የላወህ ይጽፋል የሎህ ይጽፍ ዘንድ የሎህ ይጻፍ ሎሃ መልሰው ሎሃ ጻፈ የሎህ ይጽፍ ዘንድ ይጽፋል የሎህ ይጽፍ ዘንድ የሎህ ይጻፍ ሎሃ መልሰው ሎሃ ጻፈ ይለውህ ይጽፋል ይጽፋል ይጽፍ ዘንድ ይሉህ ይጻፍ ሎሃ መልሰው ሎሃ ጻፈ ይለውህ ይጽፋል ይልውህ ይጽፍ ዘንድ ይልውህ ይጻፍ ለውሃ መልሰው ለውሃ ጻፈ ይለውህ ይጽፋል ይለውህ ይጽፍ ዘንድ ይለውህ ይጻፍ ለዊሆት መጻፍ ልውህ ለዋሂ የጻፈ ልውሃን ለዋህያን የጻፉ ልውህት ለዋሂት የጻፈች ለዋህያን የጻፉ መለውህ መስተለውህ መስተላውህ ባይር ቅጽል መለውሃን መስተለውሃን መስተላውሃን በብዙ መለውት መስተለውት መስተላውህት ለሴት መለውሃት መስተለውሃት መስተላውሃት ለብሴቶች ለዋሂት መድበል ሎህ ዘመድዘር ሎሃት በብዙ ለውህ ዘመድዘር ለውሃት በብዙ ምልዋህ ሞሎህ ባይድ ዘር
ምሮሃት ሞሮሃት በብዙ በብዙ ለውህ ዘመድ ዘር ዘመድ ዘር ሎሃ ለውሃ ለውሃ ሄድበል ሰአለ ለውሃ ወጸሐፈ እንዘይብል ዮሐንስ ይሰመይ ስሙ አቲ ለው እምፀወ ሐመር አለሰለሰ ጠረበ ሳለ ለውሃ ዘካርያስ እና የኤልሳቤጥ መካኖች ነበሩ። መካን ሆነው እያሉ መልአኩ ቅዱስ ገብርኤል እንዲወልድ ንገረው ተብሎ በቤተ መቅደስ እያለ መጥቶ ልጅ ትወልዳለህ አለው። አይ እኔ ሙቀት ልምላሜ ተለይቷል፣ አርጅቻለሁ፣ እሷም ተለይቷታል። ከእንግዲህ ወዲያ እንዴት ልጅ አገኛለሁ አለው። አይ እኔ በእግዚአብሔር ቀኝ የምቆም መልአከ ብርሃን ቅዱስ ገብርኤል ሐሰት የሚናገር መሰለ? በግራ የሚቆም መልአከ ጽልመት ዲያብሎስ ሐሰት ይናገራል እንጂ ነገሬን ተቀበለኝ አለው። አይ እኔ አሁን ወልዳለሁ ብዬ አላምንም አለው። እንግዲያማ አለ ነገሬን አልቀበለኝ ካልህ መናገር ይሳንህ፣ አንደበትህ አይናገር ብሎ መልአኩ ቅዱስ ገብርኤል ረገመው። ዮሐንስ ከተጸነሰ ጀምሮ እስኪወለድ ድረስ ዘካርያስ አፉን ዲዳ ሁኖ መናገር ተስኖት አካባቢው ሌላ ሹም ከአብሮት አሹሞ ለዚያ እየጠቆመው እየነገረ ያነበረ የሚመራቸው እስራኤልን። ኋላ ግን ዮሐንስ ተወለደ። ዮሐንስ ሲወለድ ስሙን አውጣለት ተብሎ ተነገረው። እሱም ሰአለ ለውሃ ብራና ዳምጣችሁ ቀለም በጥብጣችሁ ብዕር ቀርጻችሁ ስጡኝ ብሎ ለመናቸው። ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ሰጡት። ያን ጊዜ ጽፎ ሰጣቸዋለሁ ብሎ እየጻፈ ነበረ። ቀደም ሲያስተናግዳቸው የቆየ ዮሐንስ ብሎ ሲጽፍ አፉ ተፈታለት ወዲያው ዘካርያስ። ያን ጊዜ ዮሐንስ ተባለ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው፣ ደስታ ማለት ነው። ምክንያቱም ለእናት አባቱ ደስ አላቸው። እሱም ለዓለም ደስታ ነው፣ ዓለምን ያስተምራል። ኋላም መጥመቀ መለኮት ሆነ። መጥመቀ ክርስቶስን ሲያጠምቅ የዓለም ደስታ በዮርዳኖስ በአብራከ ዮርዳኖስ ዛሬ እኛ የምንጠመቀውን ጥምቀት ከአብራከ ዮርዳኖስ ዳግመኛ ያልተወለደ እየራያ ያለ መንግስተ እግዚአብሔር የእግዚአብሔርን መንግስት አያያትም ብሎ ጌታችን ኢየሱስ ክርስቶስ በሶስት ምዕራፍ በወንጌል ዮሐንስ እንደነገረን ሁሉ ይህን ጥምቀት መጥመቀ መለኮት ዮሐንስ ክርስቶስን በዮርዳኖስ ያጠመቀው ዛሬ ለኛ እስከ ዕለተ ምጽአት ድረስ ለሚወለደው ፍጥረት ሁሉ እየጠቀመን እየሄደ ነውና ሰአለ ለውሃ የሚለው ያን ጊዜ ዮሐንስን በተወለደ ጊዜ ስሙን ለመሰየም የጻፈው ነው። ሄድበል ለጥሃ ገበረ ብለናል። ለጥሃ ነው። ለጥሃ ገበረ። እሺ ይለጥ ይገብራል ይለጥ ይገብር ዘንድ ይለጥ ይገብር ለጥሆ ለጥሆት መገበር መገበር ልጥሁ ለጣሂ የገበረ ለጣህያን የገበሩ ልጥሂት ለጣሂት የገበረች ልጥኋት ለጣህያት የገበሩ ለጥ መስተለጥ መስተላጠ ባይድ ቅጽል ለጣህን መስተለጣህን መስተላጣህን በብዙ መለጥት መስተለጥት መስተላጠት ለሴት መለጥሃት መስተለጥሃት መስተላጣሃት በብዙ ለጣሂት መድበል ልጣሄ ጥሬዘር ልጣህያት በብዙ ልጥህና ጥሬ መይላድ ልጥህናት በብዙ ለጥሃ ማይመሃ አፈረሰ ይበዛ መሰል ይቆየን። ከዚህ ግሱ ሲበዛ ብዙም አይያዝምና ባጭር ጀማሪዎችም እንዲያጸኑት እናንተም በማስተዋል ደግሞ የምታጠናቅቁም እያስተዋላችሁ
ዓለምን እንድታስተምሩበት ምስጢሩን ደግሞ ከዚህ ያልገባችሁ ምስጢር ካለ የግሱም ፍቺ የምስክሩን ፍቺ ያልገባችሁ ካለ እየጠየቃችሁ ማወቅ ትችላላችሁ። ማንኛውንም የዓለም መሰረቶች የዓለም ኃላፊዎች ስለሆናችሁ የሐዋርያት ምትኮች የሰብዓ አርድእት የሰማዕታት ምትኮች ስለሆናችሁ የቤተ ክርስቲያን ተረካቢ ስለሆናችሁ በደንብ እያጠራችሁ ህዝብን እንድታስተምሩ ነው የምናስተምራችሁ። ህዝብን እንድትመሩ የህዝብ ብርሃን እንድትሆኑ ነውና በአጭር እያጸናችሁ እንድትሄዱ ነው መነግራችሁ እና ብዙም ምስክሩ ብታውቁት ጥሩ ነው ለማለት ነው እንጂ ቢቀርም ችግር የለም። ያሁን ልጅ ረስቶታል። እናንተ ግን እየተከታተላችሁ ነው ያላችሁ። በሉ እንግዲህ ያው ነገ ያው በሁለት ሰዓት ዘረፋ የቅኔ ዘረፋ ነው። አሁን በጸሎት እንትን የምትጠይቁት ካለ ጠይቁ። ፕሮግራሙ መቼ ነው? ፕሮግራሙ ሁለት ሰዓት ዘረፋ ከሆነ አይመቻችሁም ብዬ ነው። አይ እንትን ነው አሁን ከሰኞ እስከ እሑድ ያለው ወይ በወረቀት ነገር በፒዲኤፍ ቢጻፍና ቢልሰጥ ተጽፏል። ደህና መሻችሁ መምህር ቃልዎት ያሰማልን። አብሮ ያሰማን። በጣም የሚገርም መርሃ ግብር ነው። እኔ እንኳን ዛሬ ነው የተከታተልኩትና መጀመሪያ ስለሆነ ትንሽ ቢደረግልን መግቢያ ዝግጅት እንዳይልብን እንዴት እንደምንቀጥል ገለጻ ቢደረግልን ለማለት ነው። እግዚአብሔር ይስጥልን። ቀደም ሰጠናል። ሪካርዱን እንልክልሃለን፣ ትገባለህ። ጻፍልን።